እንዴት አመሻችሁ የቲክታክ ቤተሰቦቼ? ዛሬ እንግዲህ አንድ ሰው ላመሰግን ነው የመጣሁት። ምን ማለት ፈልጌ ነው እንግዲህ ሁላችሁም በሶሻል ሚዲያ እንደተከታተላችሁት ዛሬ በዓለም አቀፍ ደረጃ የሚታወቅ ታዋቂ አንድ ቲክቶከር ወደ ሀገራችን መጥቷልና በሱ ዙሪያ የተወሰነች ነገር የታዘብኩትን ልነግራችሁ ነው። ይሄውም ምንድነው እውነት ለመናገር አዶናይ የሚባል ልጅ ምን አይነት ቅን ልጅ እንደሆነ እኔ በቃል መናገር አልችልም። እውነት ቃላት ያጥሩኛል። ትልቅ መንፈሳዊ ቅናት ነው ያደረብኝ። እንደሱ አይነት ሰው መሆን ፈለኩኝ ዛሬ ማለት ነው። ምን ለማለት ፈልጌ ነው እንግዲህ ይሄ ዘመናችንም እንደምታውቁት እንግዲህ ጥሎ ማለፍ የሰፈነበት ዘመን ነው። ሁሉም ሰው የራሱን እኔ ልቅደም ብሎ በሚሯሯጡበት ሰዓት ግን ዛሬ ምን ታዘብኩኝ? አዶናይ ያንን ምስኪን ያገሩን ልጅ ለማገዝ ወንድሙን ለማገዝ ሲሮጥ ትልቅነቱን ትቶ እንደዚህ ታዋቂነቱን ረስቶት እየተረጋገጠ እየተገፈታተረ ነገር ግን ለዛ ለጓደኛው ለዛ ለወንድሙ ቃሉን በተግባር ያሳየ ልጅ ነውና እውነት እሱን ለማመስገን ነው። በጣም ክብረት ይስጥልን። በጣም እናመሰግናለን። ኢትዮጵያዊነትን ባንተ ውስጥ አይቻለሁና በጣም ደስ ብሎኛል። አዶናይ እግዚአብሔር ይባርክ። አንተ ቅን ሰው ነህ። ትልቅ ቦታ ትደርስ ልጅ ነህ። ወጣት ነህ። በዚህ እድሜ ግን እንደዚህ ደግሞ ቀናነትን ማሰብ ይበል የሚያሰኝ ነውና እግዚአብሔር ይባርክ ለማለት ነው። እሱን ለማመስገን ነው የመጣሁት እና ቴንኪው። ሰናይ ምሽት ይሆንላችሁ። አመሰግናለሁ።